የግጥሙ ርዕስ እላምና ጥጃ። በገጠሩ ስፍራ አንድ ትዝ የሚለኝ በብልሃታቸው የሚሰሩት ስራ በጣም ያስገርማል፣ ይደንቃል ሲወራ። የላሚቷ ጥጃ ታሞ ሲሞትባት እላሚቷ በጩኸት ሰፈሩን ስታትት ትቀውጠዋለች ልጄ ትሄደ ብላ። አወይ የእናት ነገር በሰው ብቻ አይደለም፣ እናት እኮ እናት ናት፣ ሰው እንስሳ የለም። እላሚቷ ታዲያ የልጇ ናፍቆት እያንገበገባት አይዞሽ ማን ይበላት ማንም አልተረዳት። እንዲያው ስታሳዝን እናት እኮ እናት ናት፣ ልጄ ልጄ እያለች እንባዋ የጩኸት ድምፅ መቼም ካፏ አይጠፋም። መላ እስክታገኝ መቼም ዝም አትልም። ጎንበስ ብላት ብላ ሳሩም አይታያት። የልጇ ነገር ናፍቆቱ ብሶባት ትውላለች ግቢውን ስትዞረው፣ በከብቶቹ መሃል ዞራ ስትፈልገው። ስታሳዝን የእናት አንጀት እኮ ሁሉንም ይችላል። ሲጨንቃት ሲጠባት መሽቶ ይነጋል እና ሰዎቹ በዘዴ ብልሃት አንድ ነገር ሰሩ። በሰሩት ብልሃት ወተት እንዲያገኙ ሊጣ አዘጋጅተው በልጇ ከለር ጥጃ ይሰራሉ። ልጇን አስመስለው እሷም ረጋ እንድትል ልጄ መጣ ብላ እንዲህ ያደርጋሉ በዘዴ በሞላ። እሷም ደስ ይላታል፣ መጮህ ታቆማለች። ደስተኛ ሆና ወተት ትሰጣለች። ለሰዎቹ ታዲያ ጥቅም ታስገኛለች። የእናት ነገር በጣም ይገርማል። ናፍቆት እያሰቡ ልባቸው ይጎዳል። ይህች ላም ታዲያ የልጇ አለመኖር በጣምም አሳስቧት ጩኸት አታቆምም። በጣም ነው የሚጨንቃት። ወተቷ እንዳይደርቅ ይሰራሉ ግሩም ድንቅ ስራ። ይህ ይዘወትራል በአንዳንድ ስፍራ። ወተቷ እንዳይደርቅ ለዚህም ይጠቅማል። አንዳንዶቹ ይህን ያላወቁ ወተቱም ይደርቃል ዘዴውን ሳያውቁ። በገጠሩ ስፍራ አንድ ትዝ የሚለኝ በብልሃታቸው የሚሰሩት ስራ በጣም ያስገርማል፣ ይደንቃል ሲወራ።